የተከበራችሁ የአድማስ ሬዲዮ አድማጮች በዚህ በዛሬው ዝግጅታችን ያለንበት ወር የጥር ወር ነውና በሀገራችን የጥር ወር ደግሞ እንደሚታወቀው ሰርግ የሚበዛበት ጊዜ ነው። ሀገራችን ውስጥ በተለያዩ ሁኔታዎች ውስጥ ካጋጠሙ የጋብቻና የሰርግ ገጠመኞች ውስጥ በ2006 ዓ.ም አዲስ ጉዳይ መጽሔት ላይ ያወጣቸውን አንዳንዶቹን መርጠን ወደ እናንተ እናቀርባለን ማለት ነው። ፕሮግራሙን በማዘጋጀት ማይክ መቅደም በማቅረብ መሐመድ ፔፐር አብረናችሁ እንቆያለን። መልካም ጊዜ ከአድማስ ሬዲዮ ዝግጅቶች ጋር እንዲሆንላችሁ እንመኛለን። Attention ለትራዲሽን አረኑ ወደኛን ትክክለኛ ነው መዝናኛ ገዳዬ ይሄ ነው መዝናኛ አድማስ ሬዲዮ እኛ መቅደም አለብን። ጥር ጥንዶች ሰርግ ይደምቅልኛል ብለው ከሚመርጧቸው ወራት መካከል አንዱ ነው። እንደውም ከናባባሉ ጥር የልጃገረዶች ጠር ይባላል። ይሁንና አልፎ አልፎ በሰርግ ወቅት በሚፈጠሩ ጥቃቅን እክሎች ወዳልተጠበቀ አምባጓሮ ያመራሉ። ነገሩ ከዓመታት በፊት የተፈጸመ ነው። በእለቱ ለምሳ የተጠራው የሰርጉ ታዳሚ ወረቀቱ ላይ ከሰፈረው ሰዓት ጀምሮ ለ2 ሰዓት ያህል ወደ አዳራሹ መጉረፉን አላቋረጠም። አብዛኛው ታዳሚ ቦታውን እንደያዘ ሙሽሪትና ሙሽራው ወደ አዳራሹ ሲገቡ የቀለጠ አቀባበል ተደርጎላቸው በተዘጋጀላቸው ቦታ ላይ ተሰየሙ። ከደቂቃዎች በኋላ የተዘጋጀው የቡፌ ማዕድ በነፍስ አባታቸው ተባርኩ ጥንዶቹ ከሚዜዎቻቸው ጋር ማንሳት የሚገባቸውን ያህል አንስተው መመገብ ጀምረዋል። በመሃል ግን በአስተናባሪዎችና ሰርጉ ላይ በታደሙት ተጋባዦች መካከል በተፈጠረው ዝግብ ወዳልተፈለገ መንገድ አመራ። መንስኤው ደግሞ አስተናባሪዎቹ የታደሙት ተጋባዦቹ እንዳመጣጣቸው ብፌ ያንሱ በማለታቸውና የሴቷ ዘመዶች ደግሞ በአስተናባሪዎች ስራ በመግባት እኛንን መቅደም ያለብን በሚል ለጸብ የሚጋብዝ ቃላት መወርወራቸው ነው። ከአስተናባሪዎቹ ጡንቻው ፈርጠም ያለው ወጣት ግን ጉዳዩን ዝም ብሎ ለመቀበል አልፈለገም። ወዲያው በተናጋሪው ላይ የሰነዘረው ቡጢ ተበልቶ ተጠጥቶ ይጨፈርበታል የተባለውን አዳራሽ የደስታ ድባብ በረዘ። ከዚያ በኋላ ከሴቶችና ከወንዱ ወገኖች ጎራ በመፍጠር የሰርግ ቤት ጦርነት ተፈጠረ። መክፈቻ ያልጎበኛቸው የቢራ ጠርሙሶች የሰውን ግንባር ሲተረትሩ፣ አንዳንዱ ደግሞ ለማምለጥ ከፍተኛ ርብርብ ቢያደርግም ከየት መጣ ያልተባለ ጠርሙስ ግንባሩ ላይ አርፎበታል። ከታዳሚያን አንዱ በዚህ ወቅት በወረደበት የቡጢ መዓት የተነሳ ከፍተኛ ጉዳት ደርሶበት ከዚያን ቀን ጀምሮ ሰርግ ቢጠራ ላለመሄድ ከራሱ ጋር መማማሉን ተናግሯል። በዚህ አዳራሽ ውስጥ ከጸቡ የራቁት ሙሽሮችም ወገኔ ሲመታ ዝም አልልም በሚል ስሜት እርስ በርስ ከመጣላት አልተረፉም። ከግማሽ ሰዓት በኋላ ፖሊስ በስፍራው በመድረሱ የነገሩ ጠንሳሾች ናቸው የተባሉትን በርካቶች በመያዝ ወደ ጣቢያ ወስዷል። ደረቅ እንጀራ ያመጣው መዘዝ። በአዲስ አበባ ከተማ ሸገር መናፈሻ ተብሎ በሚጠራው የሰርግ መናፈሻ ውስጥ የተፈጸመ እውነተኛ ታሪክ ነው። ወጣቶቹ ተወልደው ባደጉበት ሰፈር ፍቅርን የጀመሩ ናቸው። ወደ ትዳር ህይወት መግቢያቸው ጊዜ እውን ሆነና እጅግ ያማረ የደመቀ ሰርግ ተሰርጎ ወዳጅ ዘመድን ደስ ለማሰኘት ደፋ ቀናው ተጀመረ። የሁለቱም ሙሽሮች ቤተሰቦች በአንድ ቀበሌ ውስጥ በሚገኙበትና የ100 ሜትር ርቀት እንኳን በሌላቸው መኖሪያ ቤቶች እንደመኖራቸው መጠን በክፉም በደጉም በእድሩም በእቁቡ አብረው ኖረዋልና ለሰርጉ ስነ ስርዓትም አብረው ደፋ ቀና ማለታቸውን ተያይዘውታል። የወንዱ ቤተሰቦች ከሴቷ ቤተሰቦች ጋር በመቀናጀት ሰርጉን የተዋጣለት ለማድረግ በጋራ ሆነው ጠብር ግፋቸውን ቀጥለዋል። ለድግሱ የሚሆነውን ሁሉ በጋራ ከማዘጋጀት ባሻገር የሰርጉ መርሃ ግብር ምን መምሰል አለበት፣ እነማንስ ሊጠሩ ይገባል የሚለው ጉዳይ ሁሉ ተመከረበት። የተቆረጠው ቀን መድረሱ አይቀሬ ነውና ከተፍ ሲል በፍቅር ሽር ብትን እያሉ ድግሱን ሲያሰናዱ በነበሩት የሙሽሮቹ ቤተሰቦች መሃል ይከሰታል ተብሎ ያልታሰበ ጠብ በዚያ መናፈሻ ውስጥ ተፈጠረ። አድማስ ሬዲዮ አቴንሽን ለትራዲሽን አረኑ ወደኛን ትክክለኛ ነው መዝናኛ ገዳዬ ይሄ ነው መዝናኛ አድማስ ሬዲዮ የሰርጌ ለታ መሰንቆ ተመታ ብሉልኝ ጠጡልኝ እያሉ በየመሃሉ
በሰርግ ዘፈኖች መድረክ ላይ ይወጡ በጋራ አንገታቸውን ይለቀልቁ የነበሩት ቤተሰቦች ሙሽሮቻቸውን ሸኝተው ዕቃ ለቃቅመው በመኪና ጭነው ወደ መንደራቸው ሊመለሱ ሲሉ በሁለቱ ቤተሰቦች መሃል ያልታሰበ ይገባኛል ጥያቄ መነሳቱ በሰርጉ ላይ የተገኘውን ታዳሚ ቀልብ ሳበ። የተጠራው ሁሉ የቻለውን ቆርሶ ከተመገበ በኋላ በተለያዩ እንቅቦች ላይ የተቀመጡ በርካታ ያልተቆረጡ እንጀራዎች ወዴት መሄድ አለባቸው የሚለው ጥያቄ ነበር የግጭቱ መንስኤ የሆነው። የሙሽራውም ሆነ የሙሽሪት ቤተሰብ ከቤታቸው በርካታ እንጀራ ይዘው ወደ መናፈሻው መጥተዋል። ይዘው መምጣት ብቻ አይደለም፣ ያመጡትን እንጀራ ቀላቅለው በሰፌድ ገልብጠዋል። እናም የተረፈው እንጀራ የማን ነው? ወደ የትኛው ሙሽራ ቤት መሄድ አለበት? የዕለቱ ውዝግብ መነሻ ጥያቄ ነበር። በዚህ ዙሪያ የሁለቱም ቤተሰቦች የመብት ጥያቄ በማቅረባቸው የተነሳ እንጀራውን ይዞ ለመመለስ በተደረገው ብርቱ ክርክር በፍቅር የሰነበቱት የሙሽሮቹ ቤተሰቦች ወደ ግጭት ማምራታቸው የግድ ሆነ። ግጭቱ ጎረቤቶችን እስከሚያስተዛዝብ ድረስ በገሃድ የታየ ለመሆን በቃ። በመጨረሻም የተረፈውን እንጀራ ከነሰፌዳቸው ለመንጠቅ የቻሉት የሙሽሪት ቤተሰቦች በቦታው በነበረች የወዳጅ ዘመድ ቶዮታ ፒካፕ ላይ ከጫኑ በኋላ ወደ ሰፈራቸው በመመለስ አሸናፊ ለመሆን በቁ። የእንጀራው ይገባኛል ጥያቄ ይህንን በመሰለ መልኩ ቢጠናቀቅም ኋላ ላይ የሴቷ ሙሽራ ቤተሰብ እንጀራ ቆጥሮ በማከፋፈል ለወንዱ ቤተሰቦች አመሻሽ ላይ ቢልክም ገጠመኙን ግን የደጃቹቤ ሰፈር ነዋሪዎች እስካሁን ያነሱታል። ሙሽሪትን በቴስታ አሉ ከሚባሉ ፎቶ አንሺዎች ይመደባል። በሚያነሳቸው ፎቶዎች በርካቶች እሱን ፈቅደውና ወደው ትልቁ የህይወት ትዝታቸው እንዲያሳምርላቸው ይመርጡታል። ስሙ እንዲገለጽ ባይፈልግም ከሰራቸው ሰርጎች መካከል እስከ ህይወት ዘመኔ ፍጻሜ አረሳውም የሚለውን የጥንዶችን ገጠመኝ እንዲህ ሲል ነግሮናል። ጊዜው በ2000 ዓመተ ምህረት ሚያዝያ ወር ላይ በአምባሳደር መናፈሻ ነው። ገጠመኙ በጥንዶቹ መካከል በተፈጠረ ሁኔታ የሁለቱም ቤተሰቦች የተደሰቱበት ሳይሆን በተቃራኒው የሆነበት ነበር። ሙሽሪት በቀደመው ጊዜ ልቧን በፍቅር ጥፍት አድርጎት የነበረውን የድሮ ፍቅረኛዋን በደስታዋ ቀን እንዲገኝላት የጥሪ ወረቀት ታደርሷለች። እሱም ጠሪ አክባሪ ነው። ለሰርጓ ተጠራሁ እያለ መናፈሻውን ሲቀላቀል አሁን ድረስ ፍቅሩ ከልቧ ያልወጣ የመሰለችው ሙሽሪት በፍቅር ድምጽ እሰይ መጣ ስትል የሰማው የዘላለም አጋሯ ለመሆን የቆረጠው ሙሽራ በንዴት ሙሽሪትን በቴስታ ሲመታት ነጩ ቬሎዋ ከአፍንጫዋ በሚወጣው ደም ከፊል ቀይ መስሎ ነበር። ከዚህ በኋላ የነበረው ሂደት የሁለቱ ቤተሰቦች ሙሽሮቹ ምን እንደሆኑ በመጠየቅ ችግሩን ለማወቅ መጣር ሳይሆን ተከፋፍለው ጠብ መለኮስ ነበር። ገጠመኙ የበርካታ ሰዎችን ደም ካፈሰሰ በኋላ ፖሊስ ቢመጣም ጥንዶቹ በዚያች ምክንያት ብቻ ብዙ ወጪ ወጥቶበት የደገሱት ሰርግ የሰዓታት ደስታቸው ሳይሆን ግጭታቸው መገለጫ ብቻ ሆኖ ከዚያው መናፈሻ ሳይወጡ የመለያያቸው ነገር እውን ሆነ ሲል ይናገራል። የሰዎቹን ግላዊ መብት ላለመንካት ስል አልሰጣችሁም እንጂ የዕለቱን ግርግር በታሪክ ለማስቀረት ያነሳው ብዙ ፎቶግራፍ አለ ሲል የነገረን ፎቶግራፍም አንሺ በደስታ ተጀምሮ በጠብ የተጠናቀቀው ሰርግ ለርሱ በአስገራሚነቱ ተወዳዳሪ እንደሌለው ገልጾልናል። ዓለም ዛሬ ነው በእንዲያ የተከበራችሁ የአድማስ ሬዲዮ አድማጮች የጋብቻና የሰርግ ገጠመኞች ሳምንት ተከታዩን ክፍል ይዘን እንቀርባለን። ፕሮግራሙን በማዘጋጀት ማይክ መቅደም፣ በማቅረብ መሐመድ ፔፐር አብረናችሁ ነበርን። ሐሳብ አስተያየት ካላችሁ እንደተለመደው በኢሜል mike@admasradio.info እንዲሁም በፌስቡክ እና ትዊተር ላይ ማይክ መቅደም ብላችሁ ሐሳባችሁን ልታካፍሉን ትችላላችሁ። ከቀሪው የአድማስ ሬዲዮ መዝናኛና መረጃ ዝግጅቶች ጋር መልካም ጊዜ ይሆንላችሁ። ሰላም። ከእንግዲህ ብቸኝነት ቀረ፣ ያሳቡ የልቡ ሰመረ፣ የሰላሙን ባለቤት የደስታው